እንዴት ነሽ? ደህና ነሽ? ሰላም እዩ እንዴት ነሽ? ልጅቷን ፈልጎ ሚስትየዋን መጥላት የለም። ሰላምታ ጥሩ ነው። ሰላምታ እንድንለያይ ፈልጎ አይደለም ሌላ ተካራ ውስጥ የሚገቡ ግን ሁሉም የራሱ የሆነ የተወዛገበ ሀሳብ ያለው። ምንም አልተወዛገብንም። ግዴታ አናምን ስንላችሁ ማትገቡበት ጉድጓድ ማጥ ጭቃ የለም። ማትገቡበት ምን በዛ ነው የሚመጣው። እስቲ ይዋል ዛሬ ፔንሲዮን ውስጥ ነው የተከራየህላት ወይስ የት ነው የተከራየህላት? እስኪ የጥርስ ኬሲንጉ ምን ያደርጋል? እስኪ መኖሪያ ቤት ከሆነ እኛ ቆርጠን ወደ ራሳችን ውሳኔ ስንገባ እሷም እንትን ትላለች ብዬ ነው ማስበው። ነጣጥፉ ዲኮሩ ራሱ ማለት ነው ልክ የገዝተዋስ ወይም ፔንሲዮን እንደዛ ነው የሚመስለው። የመኖሪያ ቤት ጭራሽ አይመስልም። ምንድነው የምታደርግለት? ለሱ ማየው አሁንማ ልቀና እኮ ነው። እኔ ራሱ ለልጄ መቅናት ልጀምር ነው። ሩኪ መጀመሪያ ሴት ብለህ ነበረ። በቃ ሴት ልጅ ከዩ ሰጠ። እንግዲህ በቃ ያስክ ማሳመርን ሃይሜ በቃ ወንድ ልጅ ነው። አብሽር እንዴ ይመችሽ። ለመቅናት እንዳትቀኝ። አረ ቀናለሁ የምር እንዳትቀኝ። ትልቅ ነገር ነው ማድረግላችሁ። እንደውም ብትቀና መንፈሳዊ ቅናት ነው የቀናችሁ። ለክፉ የሚሰጥ አይደለም። ቡቡዬ ትልቅ ነገር እንደምታረግ ተስፋ እናደርጋለን። የራስ ልጅ ያልሆነች እንኳን ስንት ነገር አደረግክ እኮ እንዴ። ቅናት አይደለም መንፈሳዊ ቅናት። የምሬን እኮ ነው ማለት በቃ ይሄን እኮ ነው ቅናቱ። ጥሩ ነው ወይ ትለዋለች። ቅናቱ የለም በሐሳብ መንፈሱ ሄዷል። ብሩኬ ማለት ነው ጋይስ። እዩ ጋር እየደወለች በቃል ያውቀዋለሁ አላለም። ቁርጠ ተነስተሃል በጎቹን ለማቃጠል። ወይኔ እናቴ በቃል ያውቀዋለሁ አላለም። እዚህ ጋር በሐሳብ የለም ቡቡዬ በቃ እንቅልፌ መጣ ምናምን ይላል። ውሸት ጸጉርን ግን ዋን ይሰራ ሃይሚዬ ናት አይደለ እንዴ? ፒሲ መቻች ብሪክ እንዴ ገና አንድ ሳትወልድ አረጀ ቡቡዬ ተው እንጂ እንቅልፌ መጥቷል ብሏል። ባይዘው ዛሬ ፍዝዝ ብሏል። ለማንኛውም የተከራየው ቤት ምን ያደርጋል? የኪሲንግ ምልክቱ ምን ይሰራል? በዛ ላይ ደግሞ ኧረ እናንተ ቤት ራሱ ስንት ቪዲዮ ተሰርቷል ማለት እንደዚህ አይነት አልጋ ነጣጥፍ አይችም ማለት ይሄን ያህል ትራስ አይቻል አቅም 3 ጎረምሳ ነው እንግዲህ የሚኖረው እናንተ ቤት። ሃይሚ አንድ አንተ ሚፍታህ አለ። እንዲህ አይነት አልጋ ነጣጥፍ ጭራሽ አላየሁም። ጭራሽ ገዝቷቱን ለምን በሩን አላሳያችሁንም? ስገቡ ቸከሳችሁን እኮ እናንተ ተው እንጂ። የበፊቱ ቤታቸው ነው ብዬ አስቤ ነበረ ግን የበፊቱ ቤታቸው አይመስለኝም። ግን ከላይ የተለጠፈው ምናምን ይሄ ማንኛውም የፈለገ እምነት ያለው ሰው መጥቶ እንዲያርፍበት አይነት ቤት ነው የተሰራው። ምክንያቱም ይሄ ፖስተሩ ራሱ የትራሱ ጋር ያለው መግቢያው ላይ ያለው የኪሲንግ ምልክቱ ምን ይሰራል? ለዩና ለልጅህ ይሄ ኪሲንግ ምን ይሰራል? እስኪ እዩት እስኪ። ይሄ ማለት ሮማንቲክ የሚሰራ ሰው ሲገባ እንዲያየው ነው። ይሄ ማቀው እንግዲህ አላቅም ጋይስ ከተሳሳትኩኝ ይቅርታ። ቡቡዬ ቸከስክብን በጣም እንዴ። ሰላም ጤና ይስጥልን የኛ ወድ ቤተሰቦች። ብዙ ርቅ ያለው እንዴት ናችሁ? ደህና ናችሁ? ያው ቶሎ አልመጣሁም። በጣም ይቅርታ። አንዳንድ ነገሮችን ተናግረሽ ቴረር ለቀሽ ትሄጃለሽ ምናምን ብላችሁኛል ትናንትና። ቆይ እሱን እየደረሳችሁ ራሳችሁ ትደርሱበታላችሁ። እኔ ምን አስወራኝ? ያቺ የጠፋችው ቪዲዮ ራሷ ሃይሚ ትለቃታለች፣ ራሷ ታብራራላችኋለች። እስከዛው ድረስ እናንተ መታገስ ነው ያለባችሁ የኛ ወድ ቤተሰቦች። ዛሬ እንግዲህ ብሩክ አለማየሁ ቤት ተከራይቶ ለልጁና ለምን ልበላት? ቆይ አሁን እሱ እንጀራ እናት ነው ውሽማ ነው ምንድነው ምላት? ቆይ እዩን ምን ልበላት? ዛሬማ እንዴ ሰላምታው ራሱ ደስ ይላል። ኦ ማይ ጋድ ሲደብር ግን በስማ የሚደብረው ምን መሰላችሁ ማለት ነው ለዘበናት ሴት አልነካም ሴት አልቀርብም ብለህ ባልክበት አፍህ በሃይሚም ቶሎ ልጅልኝ እዩ ጋም ያለው ልጅ ይደግሲ በስማ በጣም የሚደብረው አፍ ላይ ማለት ነው። ቪዲዮውን ያልኳቸው እኔ ብሩኬን አይደለም ያልኳቸው። ብሩኬ ነገር አላደረገውም አልሰራውም። የብር ጉዳይ ነው የዶላር ጉዳይ ነው። ሶኬ እንረዳለን፣ ምንም ችግር የለውም። ግን ማለት ነው ቃሉ ግን አይደብርም? አንቺም ወለጅልኝ አንቺም በስማ አይ ሴት ማለት ግን እኮ እኛ እኮ መሬት እኮ ነን። ግን ማርያምን ለምን ብትሉኝ ማለት ነው እግዚአብሔርን ሴት ማለት መሬት ናት። በቃ መሬት ስላችሁ የሰጠንን በቃ እናፈራለን። ከዛ በቃ አለ አይደለ መሬት አሁን የሰጣችሁትን ንሽ ካለው ምርጥ ሰብል ያበቅላል፣ ምርጥ ነገር ያደርጋል። በቃ ጀስት እንደዛ አስባችሁታል። የኔ ያንቺንም ልጅ ወለጅልኝ፣ የዩ ልጅም አደገ። እዚህ ጋር ማሳ እዛ ጋር ምዳሪ ወይ
ሲያስጠላ ቃሉ ግን ማርያምን ይቅርታ ለዚህ አባባሌ። ሳስበው ዝም ብዬ ጭንቅላቴ ላይ የመጣልኝ ነው። ቪዲዮ ሲሰራ የሚመጣላችሁ ነገር አለ ጭንቅላታችሁ ላይ አይደለ? ስለዚህ በቃ የዩ መሬት ማሳ ነበረ። በቃ ንሽ የሆነ ቶሎ አፈራ። የሀይሚ ደግሞ በቃ አዳሪ ነበረ። በቃ አዳሪ ቶሎ አይደፈርም ታውቃላችሁ። ስለዚህ ቶሎ አይደፈርም። አሁን ለራሱ እርጉዝ ነኝ ለማለት የምታረገው ሐረካት ሀይሚዬ ግን ተይ በስጋችን አትጫዋችብን። ተይ ሀይሚ እንዴ ቀበቷን ፍትት ታርጋለች። አውቃ እኮ ነው አውቃ። እርጉዝ ሴት እኮ ሲጀምር ቢጃማ የሚለብሰው ያው ገና አላደገም ልትይን ይሆናል እንጂ አውቀሽ ግን እኛን ልባችንን ለማንቦጫቦጭ ቀበቷን ፈታ አድርጋ አይታችኋል። ቦርጭ እንኳን ቁጥር የሚል ቦርጭ እንኳን እናውቃለን። እንኳን እችን እርግዝና ገና ነው ምናምን እኛ አንሰማም። እንደዛ ነገር አይሰራም። በዛ ላይ ደግሞ በቀደም ራሱ ሰርጉ ላይ እንዴት እንደጨፈርሽ አይቼብሻለሁ ሀይሚዬ። ሰላምታውን አያችሁት? ምርጥ ሰላምታ እኮ ነው፣ ደስ ሲል። ወይኔ ብቻ ግን አይጠገብም፣ ቀልዳችሁ አይጠገብም። ግን ቤተሰቦች የምነግራችሁ ነገር ቢኖር ማለት ነው የምሬን ዝም ብላችኋቸው አትስደቧቸው። ስለ ቪዲዮ ግን ይፈልጋችሁትን በሉ። ግን ሃይሚን ብሩኬን ቀየረው፣ ብሩኬን ሃይሚናት የቀየረችው እንደዚህ ነው በህይወት የመጣ በምን እንደዛ አትበሉ። እንደዛ ካላችሁ እናቴ እንትና ናት በለውጥ ካላችሁ ማለት ነው። ዛሬ እንደውም ጋሽዬን ሲፎግሩት ምናምን እያየው ነበረ። የሰው ልጅ የሚሰራው ለመለወጥ ነው። የሰው ልጅ ወልዶ በድህነት ልጁን የሚያሳድገው ነገ ሊረዳው ሊደግፈው ነው። አሁን ልጆቹ ደርሰውለታል። ድሮ ብዙ የሚያስበው ነገር ይኖራል። አሁን ልጆቹ ሁሉም በየቦታው ራሳቸውን ችለዋል። ስለዚህ አሁን ደግሞ ሰላማዊ እንቅልፍ ሲወስድ ሽማግሌ ነው ሊወፍር ይችላሉ ጋሼ ማለት ነው። እንደዛ እንደው የብሩክን ህይወት ቀየረች ካላችሁስ ማለት ነው የቡታጅራ ዩቲዩበሮችን በሙሉ የቀየረችው ማናት? ጀግናዋ የአብርሃም ባለቤት ሩታ ናት። እንደዛ ካላችሁ ማለት ነው የሁሉም ዩቲዩበሮች መሰረት ሴት ጀግና ሩታ። የፈለገ ወንድ አፍቅሬ ነው ሄድኩት ብትልም በዚህ በኩል ክብሯ ባይጠበቅላትም ደግሞ አፈቀረችው፣ ወለደችለት። በቃ አለቀ። ከሌላ ጋር ስትንዘላዘል አልታየችም። ከሱ ጋር አየናት፣ ከሱ ጋር ናት። ሌላ እንደ ሰው ሲወጣባት ምናምን አላየንም። ሲወጣ ስላችሁ ፎቶ ምናምን ሲለቀቅባት እንደማንኛውም ሰው የተለያዩ ነገሮች ተፖስቶ ሲወጡባት አላየንም። ጀስት ያው ከአብርሃም ጋር ነው ከአብርሃም በኋላ ነው ከተገናኘች በኋላ ለስራ ነው በተለያዩ ሰዎች እየመጡ አብረዋት የሚፈምሱት። እና ለውጥ ከተባለ ለውጥ ብሎ ከታሰበ እንደ ሩታ ናት ዩቲዩበሮችን የቡታጅራ ዩቲዩበሮችን እንዳለ ከየተንቢ ቀጣይ የተንቢ ዩቲዩብ ከፍተው እንዲሰሩ ያደረገቻቸው። ግን ደግሞ ማንኛውም ሴት ወጣ ማንኛውም ከፍቅረኛ ጋር መለወጥ እንዳለበት ትምህርት የሆነችው ሩታ ናት። በዚህ አጋጣሚ አሰርግጭ ነው የምነግርሽ። እያንዳንድሽ እዚህ ብሩኬ ሃይሚን ቀየረ፣ ሃይሚ ብሩኬ ለወጠ ለምትሉ በእንደዛ ካሰባችሁ ሩታ በብር አይደለም በእንትን በቃ በኮንፊደንስ ሴትነት ምንም ሳያግዳት አብርሃምን አፈቀርኩ ብላ ሄዳ ከዛ በኋላ ነው ሁሉም እንትን ጥንድ እየሆነ መጥቶ አሁን ላይ ከቡታጅራ ወደ አዲስ አበባ ሆኖ ሁሉም ኑሯቸው ኑሮ የሆነው ማለት ነው። እንደዛ ትናንትና ብዙ ኮሜንት ላይ ስትሳለቁ ስለነበራችሁ ነው እንትን ብሩኬ ሃይሚ ህይወቴን ቀየረች ለወጣችሁ ለሚለው ለሚያመሰግናት ነገር ማንኛውም ሰው ከጎናችሁ ሆኖ ክፉ ነገር እንዳይገባ። ለምሳሌ አሁን የተለያዩ ነገር በሱ እድሜ ሱስ ሊሆን ይችላል፣ ሲጋራ ማጨስ፣ መጠጥ መጠጣት፣ ብዙ ነገር በዛን ሰዓት ተቆጪ ሃይሚ ላችሁ ከሌለ እንደዚህ አይነት ነገር ታደርጋላችሁ። ያንን ነገር እንድቆጠብ አድርጋኛለች ነው ያላችሁ። ሃይሚም ደግሞ ልክ ብሩክ በቃ ከጎኗ ኖሮ የሆነ ሌላ ነገር ስታስብም ሆነ ማድረግም ስትፈልግ እሷ አለ እኮ ምናምን ብላ ደንገጥ ብላ የምትተዋቸው ብዙ ነገሮች አሉ። ያንን ነገር ነው ብሩኬም ከበር አድርጎላታል፣ ሃይሚም ከበር አድርጋለች። ያንን ነው ብዙ ጊዜ እሱ የሚያመሰግነው እንጂ እሷ ህይወቴ ላይ ስለመጣች ተለወጥኩ ተቀየርኩ፣ ይሄ እኮ የእግዚአብሔር ስራ ነው፣ ሰው አይደለም። ብሩኬ በሃይሚ አልተቀየረም፣ ሃይሚ በብሩክ አልተቀየረችም። ዋናው ከፈጣሪ ነው። ግን እዚህ ቦታ ላይ ግን ጠንክረው እንዲሰሩ ሃይሚ ብሩኬ ታከብረዋለች፣ ብሩኬ ሃይሚን ያከብራታል። ያ ነው ገብቷችኋል። አንዳንድ ሰው እኮ ገንዘብ አያያዝን ካላወቀ ገንዘብ ሲያገኝ ብትንትን ታደርገው ወደማይሆን ህይወት ወደሚያስጠላ ህይወት ከገባ ያንን ማንነቱን ይረሳል። ዛሬ ላይ እንዲህ ለዓላማ አይሰማራም።
ያንን ነገር ከበር ተደራርገዋል ሀይሚና ብሩኬ ወደዳችሁም ጠላችሁ ማለት ነው። ብዙ ጊዜ ደግሞ ተናግሮታል እሱም ላይቭ ላይ ማለት ነው። ምክንያቱም ቤት ምግብ ሰርተን መብላት ካለብን እንሰራለን ለምን እናወጣለን የሚለው አሁን ግን እምብርቷ እስኪገለበጥ መብላት ትችላለች ብሏል። ይሄ ለለውጥ የተደረገ ነገር ነው። ገብታችኋል? ለለውጥ ያንን ነው እንጂ እሷ ወይ ብሮ ቆጥራ ወይ ዶላር ቆጥራ አይደለም የሰጠችው። ለማይገባችሁ ሰዎች ጭንቅላታችሁን አሰሩት። ዛሬም ደግሞ እየሰራ ነው። ይሄው እንደምታዩት አንዳንድ ጊዜ የሆነ ህሊናው እሺ የማይለው ፓርት ላይ ያሳውቅበታል ብሩኬ ማለት ነው ሲዋሽ። አሁን ዛሬ ይሄን ቤት አልተከራየውም በእርግጠኝነት ወይ የራሳቸው ክላስ ነው ወይ ግን አይመስለኝም ሲጀመር ማለት ነው። ለምን ፒክቸሩ አለ። ሲቀጥል መግቢያውን አላሳዩም። ምንም የቤት ኪራይ የሚባል ነገር የለም። ኧረ ቪዲዮአቸው ያስተምራል፣ ችግር የለም ለተማረበት ሰው ያስተምራል። ግን ደግሞ የሚያስጠላው ፓርት ምን እንደሆነ ታውቃላችሁ? በቃ አንቺም ቶሎ ልጅን ውለጅልኝ እኔም ከዩ ወለድኩ የሚለው ነገር አስባችሁታል? አንድ ወንድ ልጅ ከሁለት ሴት ጋር ስስሉት ማለት ነው ይደብራል። ቃሉ ያስጠላል። ግን ደግሞ በአንዳንድ ቦታ ላይ ሀገራችን ላይ እየተፈጸሙ ያሉ ነገሮች ናቸው። ጀስት አሁን እዩን ልጁ ብሎ አምኖ ተቀብሏል። ለሷ የሚገባትን ነገር አድርጓል። በዛ መካከል ግን አሁን እዩ እየሄደች የምትበጠብጥ ትዳሩን ምናምን የምትበጠብጥ ከሆነ ይቺ ልጅ ወይ ይክዳታል ብሩክ ማለት ነው። ዛሬ አሁን ያየሁት ነገር ፊቱ ላይ እንደዛ ነው ማለት ድራማውን ነው የምነግራችሁ። ጭራሽ ልጁም አይደለችም ቤቱም ተከራይቶ አይደለም ምንም እዚህ ጋር ድራማ እየሰሩ ነው። ድራማውን ግን ስነግራችሁ ጓደኛው ሚስቱ ሃይሚ ማለት ነው። ሃይሚ አሜን ብላ ሁሉም ነገር አምና ተቀብላ የተፈጠረ ነገር ስለሆነ መመለስ ስለማይችል ዋናው መውደዱ ዋናው ማፍቀሩ ስለሆነ ገብቷችኋል አይደል? ግን እዚህ ጋር የሚያስተምረው ሃይሚ ባታረግዝ ጥሩ ነበር። ሃይሚ እርጉዝ ባትሆን ለድራማው ነው የምላችሁ። ሃይሚ እርጉዝ አይደለችም፣ ለድራማው ነው የምላችሁ። ሃይሚ እርጉዝ ባትሆን ግን ጥሩ ነበረ። ምክንያቱም አንተ በቃ ልጅህን አሳድግ በቃ በቃ ከመጀመሪያው ጀምሮ አሁን በመሃል አሁን ብሩኬ ያፈቅርሻለሁ ሲል የእውነተኛ ፍቅሩን ተቀበለች እንጂ ሃይሚ ፍቅሩን በዛን ሰዓት አልነበረም መግለጽ የነበረበት። በዛ ተለያይተው ከዛ በኋላ ቆይተው ከዛ ፍቅሩን ገልጾላት የዚህን ድራማ ዘግተው ነበረ ፍቅራቸውን መገላለጽ የነበረባቸው። የሚያስተምረው ቪዲዮ በቃ ከሷ ጋር ሆነሃል አለ ልጅህ አላባት ማደግ የለባትም ብለው ይሄ ልጅ ምን አይነት ህይወት እንደሚኖር መታየት ነበረበት። እንደዛ መስራት ከፈለጉ ግን እንደዛ ነበር መስራት ያለባቸው። አሁን እኮ መስቀልቅሉን አወጡት እኮ። አሁን ምንም አሁን ቤት ተከራይሽ አሁን እሷ ነገም እንደምትል በርግጥ አናቅም ያለውን ነገር ማለት ነው። ግን መሆን ያለበት በድራማው መልክ ሃይሚ ልጅክን በቃ አላባት ማሳደግ የለብም ብላ ከዛ በኋላ ምን አይነት ህይወት እንዳለው በቃ አለ አይደለ ሳታቅ እሱ ሳያቅ እሷ እየተከታተለችው ሃይሚ ማለት ነው ምን አይነት እንደሆነ ያ ነበር ለሰው የሚያስተምረው፣ በግልጽ የሚያስተምረው ያ ነበር። ግን በነገራችን ላይ ያው ኦዲየንሶቹ ጋም ግማሹ በሬል እያደረገ ብዙ ነገር ስለሚያስብ ብዙ ነገር ትችት ስላለ ሃይሚና ብሩኬ ለዛ ነው አንድ ላይ የሆኑት እንጂ መጀመሪያ አጀማመራቸው እንደዛ ነበር ሊሰሩ የነበረው። ምክንያቱም ሃይሚ በቅርብ ርቀት ሆና አልፈልግም ብለው ብሩኬ የሚሆነውን ነገር ማየት ነበረ። ግን ያው በመሃል ተመልካቹ ጋር ብዙ አይነቶች ነገር ኮንታክት ሲደረግ ነገራቶቹ ተቀየሩ። ያው ሀብቴ መከረኝ እንዴት ሆነ ብላ በአዲስ ብሩኬ ጋር ተስታረቀው እንኳን አላያችሁም አይደለ? በማግስቱ ልጁን አቀፈች ሄዳ ልሳምህ አለችው፣ ሳመችው። በቃ እንደዛ ነው ያለቀው። እንደዛ አይደለም እንግዲህ መሆን የነበረበት ማለት ነው። ስለዚህ ትክክለኛ የሚሰሩት ቪዲዮ ቆንጆ ነው፣ ያስተምራል። ግን ደግሞ ስቴቡን ይዞ አልሄድም። ስቴቡን እየዘለለ ነው። ስቴቡን የሚዘሉበት ምክንያት ደግሞ አንደኛ ተመልካች ጋር መጥቶ ተመልካች ጋር በቃ አላለ የሚሰጠውን ነገር እያዩ ነው። ለዛ ነው ገብቷችኋል። ዛሬ ግን ትልቅ ጭንቀት አለበት ብሩኬ። ምን እንደሆነ አላውቅም። እኔ ደብሮትም ደክሞትም ሊሆን ይችላል አናውቅም። ግን ማለት ነው የእውነት ልጁ ናት እያላችሁ የምትጨነቁ ሰዎች ዛሬም ነገም አትጨነቁ። እኔ ብቻ እንዲህ ብለው አለባብሰውት እንደሌላው ድራማ እንዳያልፉት ብቻ ነው እንትን ያልኩት እንጂ ጭራሽ የብሩኬ ልጅ አይደለችም ልጅቷ ማለት ነው። እንዴ ሃይሚ ሞኝ ናት እንዴ? የሱ ልጅ ብትሆን አሁን የምትቀበለው ማለም ብላ ጭራሽ የማይሆነውን ከዚህ በፊት ምንድን ነው ያለችው ሃይሚ በድራማ መልክ እንኳን እንዴ አንጠልጥዬ ነው ጆሮ ምን ጸጉሯን ምነቅልልህ እኮ ነው ያለችው። ስለዚህ አታስቢ እያንዳንድሽ ማለት ነው እንዲህ ቆማ ልታወራ ጭራሽ ቤት ተከራይታ ምናምን የማይሆነውን ጭራሽ ጋሽዬን ፊት እሱ ሊያወራ
ኧረ በፍጹም ሊሆን አይችልም። ለማንኛውም የምናየው ነው የሚሆነው። የኛ ውድ ቤተሰቦች ፍጻሜውን ግን ቢያሳውቁን ደስ ይለን ነበር። አለባብሰው አሁን ቤት ተከራየው ከዚህ በኋላ አታስፈልጊም ምናምን ይሄ አይመጣውም። ግን ነገ እዩ የምትለውን ነገር እንሰማለን።